በዛሬው ትምህርታችን የምናየው ስለ ፍሬዛል ቨርብስ ነው። የመጀመሪያው ስታንድ አውት ማለት ጎልቶ መታየት ማለት ነው። ሁለተኛው ደግሞ ሶርት አውት ይባላል። ይህም ማደራጀት ማለት ነው። ሶርት አውት። ሶስተኛው ብሬክ አውት ነው። ብሬክ አውት ማለት መከሰት፣ የሆነ ነገር ያልነበረ ነገር እንደ አዲስ ሲከሰት። ቼክ አውት ማለት መፈተሽ ይሆናል አንድ ትርጉም። ፒክ አውት ማለት ደግሞ መምረጥ ነው። ድሮፕ አውት አለ። ድሮፕ አውት ማለት ትምህርትን ወይም ኮርስን አቋርጦ መውጣት ማለት ነው። ከታውት ማለት ደግሞ ማቆም ወይም ማስወገድ ወይም መቀነስ የሆነን ነገር። ጊቭ አውት ማለት ማሰራጨት ወይም ዲስትሪቢዩት ማድረግ ነው። ብሪንግ አውት ማለት ይፋ ማድረግ ይሆናል። ኬሪ አውት ማለት ማከናወን ነው። የሆነን ታስክ ይሆናል። ተርን አውት ማለት መቀየር ነው። ረን አውት ማለት የሆነን ነገር ማለቅ ወይም መጨረስ፣ ረን አውት ቱ ፊኒሽ ማለት ነው። ወርክ አውት ማለት ችግር መፍታት ይሆናል። ሌላኛው ትርጉም ደግሞ ስፖርት መስራት ይሆናል። አስካውት ማለት ቀጠሮ መያዝ ወይም ዴት ይሆናል፣ መውጣት ማለት ነው። ብሬክ አፕ ማለት መጣላት ከፍቅረኛ ከጓደኛ ጋር ሊሆን ይችላል። ባክ አፕ ማለት መደገፍ ወይም ሳፖርት ማድረግ ወይም ይሆናል። ብሬክዳውን ማለት ደግሞ መበላሸት፣ የሆነን ነገር አገልግሎት መስጠት የማይችልበት ማለት ነው። ብሪንግ አፕ ማለት ርዕስ ማንሳት እና ልጅ ማሳደግ ይሆናል። ኮል ኦፍ ማለት መሰረዝ፣ ቱ ካንስል ማድረግ የሆነ ነገር ማለት ነው። ካም ዳውን አትነበብም፣ መረጋጋት ይሆናል። ኬሪ ኦን ማለት ይህን መቀጠል ኮንቲኒው ማድረግ ማለት ነው። ጎውን ማለት ነው። ቼኪን ማለት ሆቴል ክፍል መያዝ ቼኪን ይባላል። ቼክ አውት ደግሞ ማለት ከሆቴል ወይም ከክፍል ለቆ መውጣት ቼክ አውት ነው። ካም አክሮስ ማለት ደግሞ በአጋጣሚ ማግኘት ማለት ነው። ካም አፕ ዊዝ ማለት አዲስ ሀሳብ ማምጣት፣ አይዲያ ማምጣት ማለት ነው። ካውንት ኦን ወይም ሪሌ ኦን በሆነ እንትን ላይ መተማመን ማለት ነው። ከሮፍ ማለት ደግሞ ወይም ከቶፍ ማቋረጥ ማለት ነው። ድሮፕ ባይ ማለት በአጋጣሚ በድንገት መጎብኘት ሳናስብበት። ኢት አውት ማለት ውጪ መብላት ወይም ሆቴል ምናምን ሬስቶራንት ሊሆን ይችላል። ኪክ ኦቨር ማለት መገልበጥ ወይም መምታት፣ መጣል፣ በመምታት መጣል። ሂቶን ማለት መምታት ነው። ዋች አውትስ ማለት መጠንቀቅ ማለት ነው። ሂት ባክ ማለት የአጸፋ ምላሽ መስጠት ወይም ክላፕ ባክ ማለት ነው። እሺ ሂር ኦፍ መግባባት ወይም መገናኘት ይሆናል። ረን ኦቨር ማለት መፍጨት፣ መግጨት በመኪና ማለት ነው። ረን ኦፍ ማምለጥ ወይም መሸሽ ማለት ነው። ረን ትሩ መለማመድ ፕራክቲስ ማድረግ። ረን ኢንቱ ሲሆን ደግሞ መጋጨት ወይም የሆነን ሰው ደግሞ በአጋጣሚ ማግኘት ይሆናል። እሺ ረን አራውንድ ማለት መሯሯጥ ወይም ሀሪሞ መጣደፍ ማለት ነው። ረን አውት ማለት ማለቅ ወይም ቱ ፊኒሽ ሳምቲንግ የሆነ ሲያልቅ የሆነ ነገር ማለት ነው። ረን ዳውን ማለት ደግሞ መድከም፣ መዳከም የሚል ትርጉም አለው። ረን አፕ ማለት ማከማቸት፣ ስቶር ማድረግ። ረን አክሮስ ማለት ደግሞ በአጋጣሚ መገናኘት፣ ሰደንሊ ይሆናል። እሺ ፕላይ አሎንግ ማለት መተባበር ወይም አብሮ መጓዝ ይሆናል። ፕላይ አፕ ማለት ማጋነን ኤግዛጁሬት ማድረግ። ፕላይ ዳውን ማሳነስ ወይም አቅልሎ ማየት ዲስፓሬጅ ማድረግ ማለት ነው። እሺ ፕላይ ኦፍ አሸናፊን ለመለየት የሚደረግ ጨዋታ ወይም ግጥሚያ ማለት ነው። ፕላይ ባክ ማለት ደግሞ ማጫወት ድጋሚ ማለት ነው። ፕላይ አውት ሲሆን ደግሞ መፈጸም ወይም ማለቅ ይሆናል፣ መፈጸም።
ፕላይ አራውንድ መቀለድ ወይም መጫወት ይሆናል። ሲንድ ኦፍ ሲሆን ደግሞ መሰናበት ይሆናል። ሲንድ አውት ማለት መላክ ማለት ነው። ሲንድ ኦቨር ስንል ደግሞ ማድረስ ዴሊቨር ማድረግ ማለት ነው። ሲንድ ዳውን ስንል ዝቅ ማድረግ ወይም ዲስፓሬጅድ ቢሊትል ማድረግ ይሆናል። ተርን አፕ ሲሆን ደግሞ መገኘት ብቅ ማለት ወይም ሾአፕ ማለት ነው። ተርን አውት ሲሆን መሆን ወይም ውጤቱ መታየት ማለት ነው። ተርን ዳውን እምቢ ማለት ዲክላይ ማድረግ ውድቅ ማድረግ ይሆናል። ተርን ባክ ወደ ኋላ መመለስ ወይም ሪትሪት ማድረግ ይሆናል። ተርን ኦቨር ሲሆን ደግሞ መገልበጥ ይሆናል። ብሬክ አዌይ ሲሆን አምልጦ መሄድ ይሆናል። ፑል ኦፍ ሲሆን ደግሞ ማሳካት ወይም በድል መወጣት ሰክሴድ መሆን ማለት ነው። ብሬክ ትሩ ማለት ደግሞ ዘልቆ መግባት የሚል ትርጉም አለው። ከዛ ፎል አፓርት ሲሆን ደግሞ መበታተን የሚል ትርጉም አለው። ከዛ ብሬክ ኦፍ ሲሆን ደግሞ ማቆም ስታፕ ማድረግ ይሆናል። ፊገር አውት ሲሆን ደግሞ መፍትሄ መፈለግ ሶሉሽን ማግኘት ወይም አንደርስታንድ መረዳት ነው። እሺ ፑሽ ፎርዋርድ ሲሆን ወደፊት መግፋት ወይም ቅድሚያ ማግኘት ይሆናል። እሺ ጌት አዌይ ሲሆን ደግሞ ማምለጥ የሚል ትርጉም አለው። ጊቭ አፕ ማድረግ ደግሞ ተስፋ መቁረጥ ይሆናል ማለት ነው። በሆነ ነገር ላይ ጎ ኦን መቀጠል ነው። ኮንቲኒው ኬሪ ኦን ማድረግ ማለት ነው። ፑሽ ኦፍ ማለት ደግሞ መተው መልቀቅ የሚል ትርጉም አለው። ጌት ኦቨር ሲሆን ማገገም ወይም ሪከቨር ማድረግ የሚል ትርጉም ይሰጠናል። ጎ ኦን ኮንቲኒው ማድረግ ነው መቀጠል ወይም ኬሪ ኦን ማድረግ ነው። ግሮአፕ ደግሞ ማደግ የሚል ትርጉም አለው። ከዛ ሃንዴን ማስረከብ የሚል ትርጉም ይሰጠናል። ሃንግ አውት ሲሆን ደግሞ ጊዜ ማሳለፍ ከጓደኛ ጋር ከቤተሰብ ጋር። ሆልድ ኦን መጠበቅ ቤት ማለት ነው የሚል ትርጉም አለው። ኪፕ ኦን ማለት ደግሞ መቀጠል ወይም ጎ ኦን ኮንቲኒው የሚል ትርጉም ይሰጠናል። ሉክ አፍተር ማለት ደግሞ መንከባከብ ቴክ ኬር ማድረግ የሆነ ነገር ማለት ነው። ሉክ ፎርዋርድ ቱ ሲሆን በጉጉት መጠበቅ ኪዩሪየስሊ ኢገርሊ የሆነ ነገር ስንጠብቅ ማለት ነው። ሉክ አፕ ሲሆን መፈለግ የሆነ ነገር የሚል ትርጉም አለው። ሜካፕ ማለት መታረቅ ከተጣሉ ሰው ጋር ምናምን መታረቅ የሚል ትርጉም አለው። ፓስዋይ ሲሆን ደግሞ መሞት ወይም ዳይ ማለት ማረፍ። ፔይባክ ሲሆን እዳ መመለስ መልሶ እዳ መክፈል የሚል ትርጉም አለው። ፒክአፕ ሲሆን ደግሞ ማንሳት የሚል ትርጉም አለው። ፑል ሲሆን ደግሞ ማዘግየት ዲሌይ ማድረግ ፖስትፖን ማድረግ የሚል ትርጉም አለው። ከዛ ፑል ኦን ሲሆን ልብስ መደረብ